አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡመታጁ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ ሰላም ነኝ። ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። የአላህ ሱብሃነሁ ወተዓላ ሰላምና እዝነቱ በያላችሁበት በያለንበት ይሁን። ውድ ኢትዮጵያውያን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። ሀገራችን ኢትዮጵያን ሰላም አላህ ያደርግልን። ዛሬ በወንድማችን ዘይኑ ሁለተኛ ቪዲዮ ለመስራት መጥቻለሁኝ። እንግዲህ አስፈላጊ ከሆነ ሁለተኛ ብቻ ሳይሆን ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ እንሰራለን። አንድ አይደክመንም። እሱ ተደስቶ እሱ ስቆ እስከምናየው ድረሳ አይደክመንም፣ እንመጣለን ማለት ነው። ውድ ኢትዮጵያውያን የወንድማችን ዘይኑ ጉዳይ የእኛም ጉዳይ ነው የምትሉ በምትችሉት አቅም ተባበሩን ማለት ነው ውዶቼ። ባረከላሁ ፊኩም ሙስሊም ክርስቲያን ሳትሉ የዜኑ ጉዳይ የኔ ጉዳይ ነው የምትሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለሚመለከተው አካል አድርሱልን። ዛሬ በሁለት መልእክት ነው የመጣሁት። አንደኛ ከትናንት ወዲያ በሰራሁት ቪዲዮ ለምን አካውንት አላስቀመሽም የሚል ኮሜንት አንብቤያለሁኝ። በውስጥ መስመርም ያኔ በምታገኙት አጋጣሚ ለምን አካውንት አብሮ አልተቀመጠም፣ ለምን ስልክ ቁጥር አብሮ አልተቀመጠም ስላላችሁ እሱን ለማስቀመጥ ነው የመጣሁት። በእርግጥ አይቀደም እኮ አስቀምጬ ነበር፣ ግን ወደ መጨረሻ አካባቢ ሆኖ ነው ያስቀመጥኩት። ያው እኛ ትንሽ ቸኮል ስለምንል ቪዲዮውን ክፍት አድርገን የፈለግነውን ነገር ታላገኘን ቶሎ ኮሜንት ለመጣፍ እየቸኮልን ሆነን ነው እንጂ እስከ መጨረሻው ቪዲዮውን ብናዳምጠው መሀከል ላይ አስቀምጬ እስከ መጨረሻው ድረስ አድርጌው ነበረ ማለት ነው። አሁን ግን ከመጀመሪያው እስከ መጨረሻው አረግላችኋለሁኝ። አካውንቱን ዘይኑ ጌጡ በሚስቱ ስም የተከፈተ አካውንት፣ የዘይኑ ጌጡ ስልክ ቁጥር፣ የሚስቱ ስልክ ቁጥር አብሬ ያስቀምጥላችኋለሁኝ። በስልክ ቁጥሩ ደውላችሁ አይዞህ ወንድማችን አንተ የኛ ወንድም ነህ፣ ያንተ ጉዳይ የኛ ጉዳይ ነው ብላችሁ እንደምታበሽሩት ተስፋ አደርጋለሁኝ ማለት ነው። ምክርም ሰደቃ ነው፣ ዱዓም ከገንዘብ መስጠት በላይ ነው ማለት ነው። ዱዓም እንደምታደርጉለት እየደወላችሁ እንደምታበሽሩትም ተስፋ አደርጋለሁ። ኢንሻአላህ ስልክ ቁጥሩን አስቀምጥላችኋለሁኝ። በሱ እየደወላችሁ ዘይኑ ጌጡ ስልክ ቁጥር፣ ራዳ ባንክ፣ ሂጅራ ባንክ የዘይኑ ሚስት አካውንት ነው። ሂጅራ ባንክ ራዳ ወርቁ በሚል ስም ነው የተከፈተው። በሱ ደውላችሁ የቻላችኋትን እያስገባችሁ ደግሞ አብሽራ ይዞ እያላችሁ እንደምትተባበሩት ተስፋ አደርጋለሁኝ። ሌላው ዋናው ለሙቤ፣ ለአቡ አሚራ፣ ለእህታችን አሲያ፣ ለእህታችን ሀቢባ እንድታደርሱልኝ ነው ማለት ነው። መልእክት ላስቀምጥና ለነሱ በስልክም በውስጥ መስመር የምትደዋወሏቸውም ካላችሁ፣ በቲክቶክ የምትገናኙ ካላችሁ ያኔ ለነሱ አደርሱልን። ወንድማችን ዘይኑ ጌጡ ያለበትን ሁኔታ በትንሿም ቢሆን ልዘርዝርላቸውና ለነሱ መልእክት ነው ኢንሻአላህ። እንዲህ እስከዛሬው ማንኛውንም ኢትዮጵያውያን እንደምትተባበሩት ሁሉ ወንድሞቻችንና እህቶቻችን ወንድማችን ዘይኑ እንደምትተባበሩት ምንም ጥርጥር የለኝም ኢንሻአላህ። ማለሽ እሱ ምንድነው ወንድማችን ዘይኑ ጌጡ በቻግኒ ከተማ የሚኖር ሰው ነው። የዛሬ 14 ዓመት በፊት እንደ ማንኛውም ኢትዮጵያውያን ጀግና ወንድማችን በድኑ ጎበዝ የሆነ የተቸገረን የሚረዳ ወንድማችን ነበረ። የዛሬ 14 ዓመት የመኪና አደጋ ደርሶበት አልጋ ላይ ተዋለ። ነርቭ እንደ ነርቭ ተቀይሮበት ማለት ነው። ተሐክመውም ምንም ብሎ አማራጭ የለውም። ያው አልጋ ላይ ከሆነ 14 ዓመቱን ይዟል ማለት ነው ወንድማችን። እንደዛ ሆኖ ግን እየተረዳ ያለው እስከዛሬ ድረስ በቻግኒ ከተማ ህዝብ ነበር። እውነት ለመናገር እንደ ግል ማለት ነው የቻግኒ ከተማን ህዝብ በጣም ነው የማመሰግነው። በጣም ጀግና ህዝብ ነው። በተለይ ይሄ ከ5 ዓመት ጀምሮ ያለ የወለጋን ተፈናቃይ፣ የዚግምን ተፈናቃይ፣ የቻግኒ ከተማን አካባቢ በየገጠሩ ያሉትን ችግርተኞች አቅፎ የኖረ ህዝብ ነው። ተፈናቃዮቹን እንደነሱ አብልተው እንደነሱ አልብሰው
እንደነሱ አድርገው የሚኖሩ ህዝቦች ናቸው። በዛው ላይ ወንድማችን ዘይኑም አሁን እንደሱ ያለውንም እየረዱ ቀለብ ሳይቸግራቸው የቤት ኪራይ ሳይቸግራቸው የኖሩ ህዝቦች ናቸው። አላህ ሱብሓነሁ ወተዓላ አጅራቸውን ይክፈላቸው። ተንግዲህም እንዲበረቱ እንዲጠነክሩ ውድ ኢትዮጵያውያን ትብብራችሁን እነሱ ጋርም አድርሱ ማለት ነው። ማንኛውንም እንደምትተባበሩ ሁሉ የቻግኒ ከተማ ህዝብንም የተሰለል አድርጓቸው ማለት ነው። ወንድማችን ዘይኑ አሁን ዛሬ ሚዲያ ላይ ወጥቶ በጉርብ ተሰብስበን 900 ሺህ ብር ተዋጥቶለት እንግዲህ ለወንድማችን ሙቤ፣ ለእህታችን አሲያ፣ ለእህታችን ሀቢባ መልእክት ይድረሳችሁ ኢንሻአላህ። ወንድማችን አቦሚራ እንኳን በእህታችን ሌላ የሰራውን ቪዲዮ አይቻለሁኝ። ወደ መጨረሻ ላይ ለአንተ መልእክት አስተላልፍልሃለሁ ማለት ነው። እህታችን አሲያና እህታችን ሙቤ፣ ወንድማችን ሙቤ፣ እህታችን ሀቢባ ሆናችሁ ግን የወንድማችን ዘይኑ ቪዲዮ ተደረሳችሁ አማና እንደ ማንኛውም ኢትዮጵያውያን ሰምታችሁ ዝም እንዳትሉ። ወንድማችን ዘይኑ በጉርብ ተሰብስቦለት 900 ሺህ ብር ተሰብስቦለት ነበረ። እናሳክምህ ትባል አታሳክሙኝ እኔን አላሁ ሱብሓነሁ ወተዓላ አጀሬን እስከሚያደርሰው ድረስ እንዲሁ ብዬ ልቀመጥ። ኢትዮጵያውያን ወንድም እህቶቼ ታዩኝስ ልጆቼና ባለቤቴ ተቸግረውብኛል። በወር ቤት ልቀቅ እየተባልኩኝ የቤት ኪራይ መክፈሉ አይደለም ጓዝ መገተቱ። እሱ ያው እንግዲህ አልጋ ላይ ነው የሚጸዳዳው፣ በሽንቱም በቱቦ ነው የሚቀበሉት። ብዙ ነገር ነው፣ ቀላል ነገር አይደለም ማለት ነው። እንደዛ ብሎ ነው ያለው እና በወር ቤት መቀየሩ ቤተሰብ ተንገላቶብኛል። ትንሽ ጎጆም ብትሆን ቤት ግዙላቸው ለነሱ በሞትም እንኳን ቀልብ ይረፍ እንድልልኝ ቤት ግዙላቸው ባለው መሰረት የእሱን መታከም ተቀምጦ በጉርብ የተሰበሰበው 900 ሺህ ብር ቤት ሊገዛለት ተፈለገለትና ያ ቤት አንድ ቤት ጥሩ ቤት ነው ተብሎ ከመስጂድ በጣገብ ነው ተብሎ ተገኝቶ እሱም 3 ሚሊዮን ተብሎ ያንን ለሁለት ሊገመስ ማለት ነው። ቤቱ ለሁለት ሊገመስ። ይቅርታ ያው እኔ ደህና አድርጌ ባላስተካክለውም ኢንሻአላህ በሰፊው ከእናንተ ጆሮ ተደረሰ። በደንብ አጣርታችሁ የመገቡበት ነገር ይሆናል ኢንሻአላህ። ያንን 1.5 ሊከፈል ግን የተሰበሰበው 900 ነው። 1.5 600 ይቀራል ማለት ነው። እሱ መታከሙ ቀርቶ ያቺ ቤት ልትገዛ 900 ሺህ ብር ተሰብስቦ 600 ሺህ ብር ጎሎብናል ማለት ነው። እንግዲህ ዘይኑ ባይሆን እመሙን እንኳን ቤቱ ላይ ተኝቶ ያኔ እመሙን እንዲያስታምም ተብሎ ነበር። ያንኑም አልተሳካለንም። በጉርብ ሰብስበን አልተሳካለንም። ውድ ኢትዮጵያውያን እባካችሁን ተባበሩን። ከናንተ ጆሮ ከናንተ ተደረሰ ወንድማችን ዘይኑ ወንድማችን ዘይኑ አይደለም ይቺ ቤት መገዛት ቀርቶ እንደምታሳክሙት ጤናው ተመልሶ ነገ እንደማንኛውም ሰው አፍያው ተመልሶ ደስ ብሎት ማየት እንደምትፈልጉ ተስፋ እናደርጋለን። እንደዛ ማድረግም ትችላላችሁና ማለት ነው። እንደዛ ማድረግም ትችላላችሁና ኢንሻአላህ አላህ ሱብሓነሁ ወተዓላ ያሳዝናችሁ። እድሉም ይርዳለት ሐቂቃ ማለት ነው። እድሉ ይርዳለት ኢንሻአላህ። ዱአ አድርጉለት። እሱም እንደዚህ ተንከራቶ ስቆ የምናይበትን ጊዜ ቶሎ ያርግልን። ውድ ኢትዮጵያውያን በያላችሁበት ሼር በማድረግም ኮሜንት በማለትም ላይክ ሰብስክራይብ በማድረግም ተባበሩን። ለሁሉም ሰው ተደራሽ እናንተ ላይክ ሰብስክራይብ ስታደርጉ ለብዙ ሰው ተደራሽነቱ ይሰፋልና በምትችሉት ተባበሩ። በተለይም ለነዚህ 3 ግለሰቦች ለ4 ግለሰቦች አድርሱልኝ ማለት ነው። እንግዲህ ለአቧሚራ መልእክቴን በትንሿም ቢሆን ላስተላለፍ ለሱ ደግሞ ማለት ነው። እሱ በእህታችን ሌላ በኩል በሰሩት ቪዲዮ ብዙ ንትርክ ብዙ ጭቅጭቅ ደርሶባቸዋል። እናውቃለን፣ እንሰማለን። አሁን ግን እኛም አንረዳም የሚረዳም ሰው አታንጡብን የሚል ቪዲዮ አሁን ለታሰርቶ ሰምቼዋለሁ። አቧሚራ ወንድማችን ያው የደረሰውን ነገር እያየን ነው። እኛም አለን አብረን ማለት ነው። ኮሜንት ስርም አለን፣ ሁሉን ነገር እያየን ነው። ወላኪን አሁን አንተ እርዱት ብለህ ይሄ ወንድማችንን በጉርብም ሆነ በዩቲዩብ በቴሌግራም ወይንም በቲክቶክ አትሰብስብ። ወላኪን ብዙ ጓደኞች አሉ። አንተ አቅምህ ጥሩ ነው፣ አልሐምዱሊላህ ማሻአላ ተባረከ ረህማን። በአንተ ስርም ብዙ ጓደኞች እና አህመድ ወለ ቲዩብ
እንዲሁም ሌሎችም አሉ። ይኸው የአካውንት ቁጥሩን አስቀምጠናል። ለዚህ ለወንድማችን እንደ ወርዱ እንርዳው ብላችሁ ባሰበስቡ እንኳን በራሳችሁ ትንሽ ትንሽ አድርጋችሁ እገዙት፣ ወንድማችንን እገዙት። ቀኝ እጅ ሲሰጥ ግራ እጅህ እንዳያይ የሚባለውን መልኩ አድርጋችሁ በአካውንቱ አስገቡለት። ያችን ቤት ለመግዛት 600 ሺህ ብር ጎላብን። በጣም ተቸግረን ነው ያለነው። አቡ አሚራዬ ከሰማኸው ይህም መልእክቴን ከሰማኸው በስልኩ ደውለህ አጣርታችሁ በግላችሁ ጀማችሁን ስብስብ አድርጋችሁ ወንድማችን እንደምንረዱልን ተስፋ እናደርጋለን ኢንሻአላህ። እህታችን አሲያ ደግሞ እህታችን ሀቢባ ወንድማችን ሙቤ ደግሞ በምትችሉት በምታውቁት እናንተ በሚዲያውንም እንዴት ገንዘብ እንደሚሰበሰብ ሁሉን ነገር ታውቃላችሁ እና እንደስተዛሬው እንደምንም አጠነካክራችሁ ወንድማችንን አሳክማችሁ ወንድማችንን ቤቱን ገዝታችሁ ደስ እንደምታስብሉት ተስፋ አደርጋለሁኝ። አላሁ ተዓላ ይችን ድምጤም ከእናንተ ዘንድ ተሰሚነት ያላት አላህ አድርግልኝ ያ ረብል ዓለሚን። ወንድማችንንም የሚረዳበትን ጊዜ ቶሎ አላህ ያድርግልን። መልእክቴ ባጭሩ ይህች ናት። ውድ ኢትዮጵያውያን አደራ ሰምታችሁ ዝም እንዳትሉ። ሰላም ሁኑልኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።